አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ የዩቲዩብ ቤተሰቦቼ? እኔ ሰላም ነኝ አልሐምዱሊላህ አለሁላችሁ። እናንተ እንዴት ናችሁ ውዶችዬ? በሀገር ውስጥም በሀገር ውጭም ያላችሁት እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ ሰላም ነኝ። እናንተ እንዴት ናችሁ? ይኸውላችሁ እንግዲህ መርሳ አጋምሳ ማለት ነው። የአጋምሳ ልጆች ሀገራችሁ ለናፈቃችሁ እዩ። ማሻአላህ ተባረከላ። አረንጓዴ ነው፣ በጣም ነው ደስ የሚለው። አየሩ፣ ንፋሱ፣ መንገዱ አያምርም? በጣም ነው የሚያምረው። እና ማላችኋለሁ ውዶችዬ፣ አዲስ ጀማሪ ነኝ። ላይክ አድርጉልኝ፣ ቪዲዮውን ሰብስክራይብ አድርጉ። እስከ መጨረሻው እዩ ቪዲዮውን። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ለቀጣይ ቪዲዮ ምን እንደምሰራላችሁ ጥያቄም ካላችሁ ጠይቁ፣ እመልሳለሁ ለጥያቄዎቻችሁ። አበረታቱኝ፣ ደገፍ አድርጉኝ። ወላሂ እኔ ዩቲዩብ የመስራት ፍላጎት በጣም ነው ያለኝ ማለት ነው እና አበረታቱኝ እላችኋለሁኝ። ጥሩ ቪዲዮ ይዤ ወደ እናንተ እመጣለሁ። ይኸውላችሁ አረንጓዴው ደስ አይልም? ወይኔ በቃ መንገዱ አረንጓዴ ነው። ሀገራችን እኮ በቃ በጣም ነው ደስ የሚለው። ለምለም አረንጓዴ ነው ወላሂ። ሀገራችንን አላህ ሰላም ያደርግልን። አትክልቱ ፍራፍሬው ምናምኑ በጣም ነው ደስ የሚለው ማለት ነው። እዚህ ጋር ሙዝ አለ። ማሻአላህ ተባረከ ረህማን፣ በጣም ነው የሚያምረው። እዚህ ደግሞ ቤቶች አሉ እዚህ ጋር እዚህ ቤት ፈርሳለች እና ማላችኋለሁ በጣም ነው ደስ የሚለው እንትኑ ሀገሩ ማለት ነው። እና ደግሞ መርሳ ከተማ አስፓልቱ ማለት ነው። ይሄ ደግሞ ውቢቷ መርሳ። መርሶች የት ናችኋለን በሉኝ እስኪ። ሀገራችን በጣም ነው የሚያምረው ወላሂ። አላህ ሀገራችን ያብቃን። በስደት ያለ ነው ያኔ ሀገራችን ደስ ይላል፣ ግን በቃ እዚህ ሆነን ሀገር ለመግባት ስናስብ ምናምን አለ አይደል፣ እዛ ያለው የሀገሩ ሁኔታ እንደዚህ ነው፣ ኑሮ ውድነቱ ምኑ። እንደገና ደግሞ እዛ ሀገር የሄዱት በቅርብ ሄደው በቃ 3 ወር 4 ወር ኢትዮጵያ ተቀምጠው እንደው ግፋ ቢል ዓመት ተቀምጠው ተመልሰው ስደት ልንሄድ ነው ልንመለስ ነው ወደ ጠለብ ኩንትራት ዱባይ ልንሄድ ነው እንትና ልንሄድ ነው ሲሉ ደግሞ በቃ እኛ ሀገር የመግባት ተስፋችን ይሟጠጣል ማለት ነው። ግን ወላሂ ጠንክረን ከሰራን ሀገራችንም ላይ ይኖራል፣ እዚህም ይኖራል። ርዝቅ ባላህ እጅ ነው እና ግን እዚህ የሄዱ ሰዎች ደግሞ በቃ እዛ አይለምዱትም ማለት ነው። እና እዛ ሄደው በቃ ሀገሩ እንደዚህ ነው፣ ኑሮ ተወዶ እንደዚህ 1 ኪሎ ሽንኩርት 1 ኪሎ በርበሬ ይሄን ያክል ገብቶ ሲሉ በቃ እኛ ደግሞ ለመሄድ እንፈራለን ማለት ነው። እንግዲህ አለኩልሃል አላህ ለሀገራችን ያብቃን። ጓደኞቼ በስደት ያላችሁት ሁላችንም ለሀገራችን ያብቃን እያልኩኝ ዛሬ ይዤላችሁ የመጣሁ ቪዲዮ ይሄን ይመስል ነበረ። እንዴት አያችሁት? ተወዱታላችሁ ብዬ ተስፋ አድርጋለሁ። እዚህ ጋር ደግሞ ቡና ተፈርሸዋል። ድፎ ዳቦ አለ፣ ፉሻር፣ እንጀራ በየአይነት ቀርቧል እና ቪዲዮውን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ይብዛልኝ እያልኩኝ እና ይሄን ይመስል ነበር የዛሬው ቪዲዮ። እዚህ ጋር ዳቦ ያምራል ማሻአላህ፣ ዋው ሻላ የሆነ ዳቦ ነው እና ውዶችዬ በቀጣይ ቪዲዮ እስከምንገናኝ ድረስ አብሽሩልኝ፣ አበረታቱኝ። ቪዲዮውን እስከ መጨረሻው ይውልኝ ይቁጠርልኝ ማለት ነው እና አይዟችሁ፣ ጥሩ ቪዲዮ ይዤ እመጣለሁኝ። ባላችሁበት ሰላማችሁ ይብዛ።